በቀዶ ሕክምና ምክንያት የሚቆረጥ ጡንቻ ሳይኖር በዛው ቀን ተነስተው መራመድ ቢችሉስ? የዳሌ መገጣጠሚያ ቅየራ ሕክምና አሁን ሙሉ በሙሉ ተለውጧል። በቀጥታ ከፊት ለፊት የሚደረገው የዳሌ መገጣጠሚያ ቅየራ ወይም ዳይሬክት አንቴሪየር አፕሮች ዋና ዋና ጡንቻዎችን ሳይቆርጥ በተፈጥሯዊ የጡንቻ ክፍተቶች መካከል አልፎ ይሰራል። ይህ ማለት አነስተኛ የህመም ስሜት፣ እጅግ ፈጣን የማገገም ጊዜና የመገጣጠሚያው ከቦታው የመውለቅ አደጋ መቀነስ ማለት ነው። ብዙ ታካሚዎች በዛው በቀዶ ሕክምናው ላይ መራመድ ይጀምራል። ጥብቅ ክልከላዎች ስለሌሉበትም በነፃነት መቀመጥ፣ ማጎንበስ እና መተኛት ይችላል። ለማን ይበልጥ ይጠቅማል? ወደ ተለመደው ስራቸውና አኗኗራቸው በፍጥነት መመለስ ለሚፈልጉ ጤናማና ንቁ ለሆኑ ታካሚዎች ይመከራል። ነገር ግን ለሁሉም ሰው የሚሆን አይደለም። ውስብስብ የጤና ሁኔታ፣ የቀደመ የዳሌ አንገት ስብራት ወይም ከፍተኛ የሆነ የሰውነት ውፍረት ያላቸው ሰዎች የተለየ የቀዶ ሕክምና መንገድ ሊፈልጉ ይችላሉ። ትክክለኛ ታካሚና ልምድ ያለው የቀዶ ሕክምና ሐኪም ሲገናኙ ዳይሬክት አንቴሪየር አፕሮች ፈጣንና አስተማማኝ የማገገም ዕድልን ይሰጣል። የዳሌ ህመም የዕለት ተዕለት ሕይወቶና ነፃነቶ እንዲቀማዎት አይፍቀዱ። በዘመናዊውና በላቀው ዳይሬክት አንቴሪየር አፕሮች ቀዶ ሕክምና አማካኝነት ወደ ነፃ እንቅስቃሴው በፍጥነት እንዲመለሱ እንረዳዎታለን። ለበለጠ መረጃ በስልክ ቁጥራችን ይደውሉልን። አዲስ ኦርቶ